ሃይ ጋይስ እንዴት ናችሁ? እስቲ ዛሬ ሁለት ግዙፍ አውሮፕላኖችን በአየር ላይ ያጋጨውና ከ300 ሰዎች በላይ ህይወትን የቀጠፈውን የአውሮፕላን አደጋ ያው ትንሽ ልበላችሁ። አደጋው የተከሰተው በኖቬምበር 12 1996 ሲሆን ይህም አደጋ የተከሰተው የሳውዲ ንብረት የሆነው ቦይንግ 747 እና የካዛኪስታን ንብረት የሆነው አይል 76 የተባሉ ሁለት ፕሌኖች ናቸው ማለት ነው። እና ያው የሳውዲ አረቢያው ጉዞውን ከኒው ዴሊ ወደ ዴርሃም ነበረ። ያኛው ደግሞ ከሽምኬንት ወደ ኒው ዴሊ ነበረ ጉዞውን ሲያደርግ የነበረው ማለት ነው። እና ሁለቱም ያው በተመሳሳይ ከፍታ ላይ አልነበሩም መጀመሪያ ላይ። ነገር ግን የካዛኪስታኑ ያው ለማረፍ ፍቃድ ያገኘ መሰለው ሚስ ኮሚኒኬሽን ነበረ ከኤቲሲዎች ጋር እና ዝቅታውን ወደ ታች ከ15000 ዝቅ በሚያደርግ ሰዓት ላይ የሳውዲ አረቢያ ኤርላይን ሲበርበት በነበረው የአየር ክልል ውስጥ ይገባል። በዛ አጋጣሚ ይጋጫሉ እና በዛም አደጋ ኦልሞስት 349 ከዛ በላይ ሰዎች ህይወታቸውን አጥተዋል ማለት ነው። በሰዓቱ ደግሞ ይሄ ቲካስ የሚባለው ሲስተም አልነበረም። አውሮፕላኖች ሊጋጩ ሲሉ ምልክት የሚሰጠው ሲስተም አለ ነው። እሱም ሲስተም አለመኖሩ የእንግሊዝኛ ቋንቋ ቤሪየር ነበረ ደግሞ እሱም ተደምሮ ያው ለዚህ በጣም ዘግናኝ ለሚባል አደጋ ምክንያት ሆኗል። አቪዬሽን ኮንተንት የምትፈልጉ ሰዎች ደግሞ ፎሎ አድርጉኝ። ይመቻችሁ።